ሴጣን አይዋሽም። ምን ትላላችሁ እንዴ? ሴጣንማ ይዋሻል። ሲጀመር የውሸት አባት ይላል እኮ መጽሐፍ ቅዱስ ራሱ ትላላችሁ አይደል? እውነት ነው፣ በዚህ እስማማለሁ። ግን እውነት የሚመስል ውሸት ነው የሚዋሸው። የመጀመሪያው የሴጣን ውሸት ከሔዋን የጀመረው ሲላት እኮ እውነቱን ነበር አይደል? ሶስት ውስጥ ሲያስገባችሁ የመጀመሪያው ውሸቱ ደስታ ይሰጣችኋል፣ ፈን ታረጋላችሁ፣ ኤንጆይ ታረጋላችሁ። ሰላማችሁ ይብዛ። ዛሬም በሌላ ቪዲዮ ተመልሻለሁ። ይሄ ዘጸአት ዩቲዩብ ቻናል ነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ያደረጋችሁ ደግሞ ለሌሎች ሼር ያደረጋችሁ 1000 እንዲገባ አድርጉ እንጂ እስካሁን 1000 አልገባም። 1000 ገባ ማለት አሪፍ ነው፣ ለኔ በደንብ ኢንጌጅመንት ይኖራል ማለት ነው። እንግዲህ ዛሬ የምናወራው ስለ ሴጣን ነው። ሴጣን እውነተኛ ነው? ከመቼ ነው ሴጣን እውነተኛ ነው? ግን የሴጣን ውሸቶች ሁሌም እውነት መሳይ ናቸው አይደለ? ሴጣን ተዋወቅ ነው ልበል እንጂ ዘፍጥረት ላይ አይደለም ሔዋንን ሲያሳስታት ሔዋንን ሲያሳስታት ሴጣን እኮ ውሸት አልነበረም የነገራት። አይናችሁ ይበራል፣ እንደ እግዚአብሔር ትሆናላችሁ፣ ክፉና መልካሙን ለይታችሁ ታውቃላችሁ ሲላት እኮ ለሔዋን ውሸቱን አልነበረም። ሂዊዬ ብሎ በቁልምጫ ቃላት እውነት የሚመስሉ ነገሮችን የነገራት። ሴጣን አይዋሽም ስንል ይሄንን ነው። ግንስ የሚመጣው ጥፋት የሚመጣው ኮንሲኩዌንሱ ነው የሴጣን ውሸቱ። ሴጣን አይናችሁ ይበራል፣ እንደ እግዚአብሔር ሞት ትችላላችሁ፣ ክፉና መልካም ትለያላችሁ ሲል እኮ የስ ሆኗል። ግን ደግሞ ከዛ በኋላ የሚመጣውን ነገር ነው ሴጣን የማይናገር። ያውጣችሁ አይደለ? ሴጣን ብዙ ጊዜ ሀሳብ ነው የሚሰጠው። አይምሯችን ላይ ሹክ ይለናል። ባይሳካስ ባይሆንስ እንዲህ እኮ ማለት እንደዚህ ነው፣ በቃ ያው አታይም እንደዚህ እኮ ሆኗል ብሎ ይነግረናል። እኛ ደግሞ እናምናለን። አንዳንዴ ይሄ ነገር አይሳካም፣ እግዚአብሔርን ታምናሽ ይሄ ሁሉ መች ሆነ ይላል። የምርም እኮ ነው፣ እግዚአብሔርን ታምናችኋል፣ ነገሮቻችሁ ግን እየተበላሹ ነው። ስለዚህ አይዋሽም። ግን ያ የተበላሸው ነገር ለመልካም ይሁን ለክፉ ይሁን እዛ ጋር የሴጣን ውሸቱ የምናውቀው ማለት ነው። ሴጣን የሚነግራችሁን ውሸት እንዳታምኑት በእግዚአብሔር ቃል ውስጥ መቆየት ይጠቅማል ማለት ነው። ሴጣን የሚጠቀመው ምንም ነገር ሊያደርግ ሀሳባችንን፣ ትኩረታችንን፣ ፈቃዳችንን ለሱ ካልሰጠን ሴጣንን አሸንፈናል። ሴጣን እኮ ተሸነፈ። በክርስቶስ ተሸንፎ እንድንረግጠው ስልጣን የተሰጠን ሰዎች ነን። ይሄ ደግሞ በጣም ያናደዋል። ግን እኛ ማንነታችንን ስለማናውቀው የተሸነፈው ሴጣን እንሸንፋል። ለዛ ነው እንጂ ሴጣን ስልጣን የለውም። ምንም ብቁ ብንሆንም ሴጣን ኤደን ገነትን እነ ሔዋን ያሉበትን ያንን ጽድቅ የሞላበትን እግዚአብሔር መገኘት ያለበትን ገገባና ሀሳብ ሰጥቶ ሔዋንን ካሳሳታት የእኛን አይምሮ መጠቀም አያቅተውም። ስለዚህ በጣም ጥንቃቄ ያስፈልጋል። እንደውም ሴጣን በብዙ ነገር ሞክሮ ያቃተው ዕለት ራሳችንን በራሳችን ገመድ ነው ሊጥ ነው የሚያስበው። አንዳንዴ ምድራዊ ነገር ላይ ብርቱ ልትሆኑ ትችላላችሁ። እንደ እግዚአብሔር ቃል የምትኖሩ ከተለያዩ ነገር ራሳችሁን የምትጠብቁ እግዚአብሔር ከማይከብርበት ቦታ ራሳችሁን በጣም ፕሮቴክት የምታደርጉ ከሰዎች ጋር በሰላም የምትመላለሱ ይቅር የምትሉ በፍቅር የምትመላለሱ እንደ እግዚአብሔር ቃል ለመኖር የምትጥሩ ስትሆኑ በጣም ታናንጣላችሁ። የዛኔ በተለያየ ነገር ስላቃተው በምናችሁ ይመጣል? በሐሳባችሁ ይመጣል። በራሳችሁ ሐሳብ እናንተን ያዋያል። አየሽ እንደዚህ እኮ እያለ ሐሳብ ይሰጠናል። የዛኔ ከሐሳቡ ጋር የተስማማን ቀን ወደቅን ማለት ነው። እስቲ ይሄንን ቪዲዮ አይተን እንምጣ። Look at you. No one sees you. God sees me. One mistake, it doesn't matter. It does matter to me. Why are you trying to be good? Everyone else is doing what they want. I don't live for them. You're weak. I know you'll fall. Maybe, but not today. I'm just whispering. I'm not forcing you. I know. That's my job to tempt. And my choice is not to listen to you. We'll talk later. You can talk as much as you want. I choose the light. You have no power over me. I'm strong in Jesus' name. I pray in Jesus' name, get away from me. በጌታ በኢየሱስ ስም ሂድ፣ አልሰማህም። እንደዚህ ካላልን ሴጣን ይነግረናል። ስለዚህ ለዚህ ደግሞ የሚያግዘን የእግዚአብሔርን ድምፅና ደግሞ
የራሳችንን ድምፅ የሰይጣንን ድምፅ ለይቶ ለማወቅ ያስፈልጋል እና ከመጽሐፍ ቅዱስ ጋር መቆየት ነው እንድንለይ የሚያደርገውና ሰይጣን በጣም ስማርት ነው። በጣም ስማርት ነው እንዴ! ኢየሱስ ክርስቶስ ጋር ራሱ ከሄዶ ፈተናል። ገብቷችኋል? እናንተ ማን ናችሁ? እናንተ ጋር ሊመጣ አይችልም የምትሏችሁ ለእኔ ብትሰግድልኝ አለ ለእኔ ብትሰግድልኝ ለእኔ ብትንበረከክልኝ ይህን ሁሉ ግዛት እሰጥሃለሁ፣ ይህንን መንግስት እሰጥሃለሁ፣ ይህን ሁሉ ብሩ ወርቁ የኔ ነው ሲል እየዋሻ ነበረ። ግንስ ክርስቶስ ቃሉን ስለሚያውቅ በቃሉ ተዋጋ። ሂድ ለጌታ ለአምላክ ስገድ ተብሎ ተጽፏል። ስለዚህ ሰይጣን የሚለቅብንን ነገር ልንቃወም የምንችለው መልስ ልንሰጠው የምንችለው በራሳችን ኃይል በራሳችን ጉልበት አይደለም፣ በእግዚአብሔር ቃል። ለዛ ነው የእግዚአብሔርን ጦር ዕቃ ልበሱ የሚለውና የጦር ዕቃችንን ሁሌ መልበስ አለብን እና ያ የጦር ዕቃችን ቃሉ ነው። ሀሳባችንን ሰይጣን እንዳይዘው መሆን አለብን እና ይሁዳ ራሱ ክርስቶስን አሳልፎ ሲሰጥ እኮ ማለት ነው መጀመሪያ ሀሳብ ገባበት ነው የሚለው። ሀሳቡን ተጠቅሞ ሸጠ። ብሩን አላገኘም ወይ? ብሩን አግኝቶታል፣ ግን ደግሞ ያ ብሩ ምን ሆነ? መጥፊያው ሆነ። ልላችሁ የሚፈልገው ነገር ማለት ነው እዚህ ምድር ላይ እየሆነ ያለው ነገር ሁሉ ልክ ሊመስል ይችላል እስክትጠፉበት ድረስ ነው። ግን ሰይጣን የሚነግራችሁ ነገር እውነት ሊመስል ይችላል፣ ግን እስከመቼ እስኪያገኛችሁ ድረስ እጁ ላይ እስኪጥላችሁ ነገር ድረስ ነው። ብር ሰጣችኋለሁ፣ ገንዘብ ሰጣችኋለሁ፣ እውቅና ሰጣችኋለሁ፣ ይሄኔ ሰጣችኋለሁ ደረረረ ሲል እየዋሻችሁ በፍጹም አይደለም። ያደርገዋል ግን ሲያደርገው ለመጥፊያችሁ ልክ እንደ ህፃን የሆነ ህፃን ከረሜላ ሰጣሃለሁ ሱቅ ሂድ ብትሉት ወይ ከረሜላ ሰጣችሁ ሱቅ ሂድ ብትሉት ይሄዳል። ግን እዛ ሊደባታለ ምን ተዘጋጅቶለት ምን ተደግሶለት እንደሆነ አያውቅም። ስለዚህ እቺ ዓለም የምትነግራችሁ ነገር እውነት ቢመስል እንኳን ሰይጣን የሚነግራችሁ ነገር እውነት ቢመስል እንኳን የደገሰላችሁን ድግስ ስለማታውቁት ይሄ ነገር እንዴት ነው ማለት አለባችሁ እና ለሰይጣን ፈቃዳችሁን አትስጡት። እና ደግሞ ማለት ነው የሰይጣንን እንዴት መለየት እንደምትችሉ ንገራችሁ። ሰይጣን ሁሌ ከጥሩ ነው የሚመጣው፣ ጥሩ ነገር ነው። በቃ እንደዚህ ገንዘቡ ምኑ ይመጣል። እግዚአብሔር ሁሌም ቻሌንጅ ለሚሰጣችሁ ነገር ብቁ መሆናችሁን ፈትኖ ነው የሚሰጣችሁ። ምክንያቱም መጥፊያችሁ እንደው ስለማይፈልግ ሰይጣንስ ቀድሞ መጥፊያችሁ ነው የሚሰጣችሁ። መጥፊያችሁ የምትፈልጉትን ነው የሚሰጣችሁ። የምትፈልጉትን ሰይጣን የምትፈልጉትን፣ እግዚአብሔር ግን የሚያስፈልጋችሁ የሚሰጣችሁ። እናንተ ከምትፈልጉት ደግሞ የሚያስፈልጋችሁ ይሻላል። ምክንያቱም እኛ ስለ ነገያችን አናውቅም፣ እግዚአብሔር ግን ዛሬያችንን ነገያችንን ስለሚያውቅ የሚያስፈልገን እና የዚህ ቪዲዮ ዋናው ዓላማ በብዙ ነገር ጎበዝ ልትሆኑ ትችላላችሁ፣ ግን ሀሳባችሁን ሰይጣን እንዳይገዛው ተጠንቀቁ። ሰይጣንን አትፍሩት። መጀመሪያም የተሸነፈ መጀመሪያም የወደቀ መጀመሪያም አቅም የሌለው ነው እና አቅም የምንሰጠው እኛው ራሳችን። ስለዚህ ለሰይጣን አቅም አንስጠው። አቅም የማንሰጠው የእሱን ድምፅና ሀሳብ ባለመስማት ነው። ሰይጣን በብዙ መንገድ ይሰራል። በሀሳባችን ይሰራል፣ በሰው ሆኖ ይሰራል፣ በስራ ሆኖ ይሰራል፣ በተለያየ ነገር ሆኖ ይሰራል እና እኛ በጣም ተጠንቅቀን መምረጥ አለብን እና በጌታ በኢየሱስ ክርስቶስ የጠላት እቅድ ሀሳብ በተለያየ ነገር ሆኖ የሚሰራው ነገር በኢየሱስ ስም የተመታ የወደቀ ይሁን። ሰብስክራይብ ማድረጋችሁን አትርሱ። 1000 ሰብስክራይበር የግድ መግባት አለብኝ ብያለሁ እና ቤታችሁ ላይ ሌላ ስልክ ሊሆን ይችላል፣ በሌላ ስልክ በሌላ አካውንት ሰብስክራይብ አድርጉ። ያው ይሄ ቻናል ሙሉ በሙሉ እንደ ክርስቲያን እንዴት እንኖር ነው። እንደ ክርስቲያን ስንኖር የመጀመሪያው ምንድነው? ለሰይጣን ፈቃዳችንን አለመስጠት። በቃ እንደ ክርስቲያን ላንኖር የሚያደርገን ነገር አንደኛ የሰይጣንን ሀሳብ መስማታችን ነው። የሰይጣንን ፈቃድ ማስተግበሪያ መሆናችን ነው። ወይም የሰይጣንን የሚሰጠንን ሀሳብ መስማት መተግበር ነው። እሱ ነው እንደ ክርስቲያን ላንኖር የሚያደርገን። ዋነኛ የክርስቶስ ጠላት ሰይጣን ነው። የእኛም ጠላት ሰይጣን ነው። እሱን በሰማን ቁጥር እሱ አድርጉ የሚለውን ነገር ባደረግን ቁጥር ሁሌም ተሸናፊዎች ነን። ለጊዜው ልክ ቢመስልን እና የሰይጣንን ድምፅ የሰይጣንን ማባበያ አንሰማም በጌታ በኢየሱስ። ሰይጣን እኛ እንደምናስበው ኃያል የሚያስፈራ አይደለም። የወደቀ የተጣለ ምንም አቅምም ጉልበትም በእኛ ላይ የሌለው ነገር ነው ሴጣን ማለት ተራ ነገር ነው። ሴጣን ግን አቅምም ጉልበትም የምንሰጠው እኛና የእኛ ፈቃድ ነው። ስለዚህ ፈቃዳችንን መስጠት የለብን። ኖ ኖ ኖ፣ በጌታ በኢየሱስ ስም ኖ እያለን መኖር አለብን። ሰይጣን ብዙ ጊዜ የነገራችሁ ነገር ውሸት መሆኑን የምታውቁት ሲበላላችሁ ከጠፋችሁ በኋላ። እስከዛ ግን የሰይጣን ውሸት እውነት ነው የሚመስለው።
የሰይጣን ውሸት ስንል የዚህ ዓለም ነገር እውነት ነው የሚመስለው። መጽሐፍ ቅዱስ ላይ ማለት ነው እግዚአብሔር ለቁጣ የዘገየ ለምሕረት ግን የፈጠነ ነው ይላል። እግዚአብሔር ያለ ነገር እየሆነ ላይ መስላችሁ ይችላል። የሰይጣን ግን የሚታይ ገብቷችኋል? የሚታየው መልካሙ ነገር ነው። የሰይጣን ግን በውስጡ ድብቅ ነገር አለ። የእግዚአብሔር ስራው ላይታይ ይችላል፣ በውስጡ ግን ድብቅ እውነት አለ። ይህንን መርዳት የምትችሉት በወላጆቻችን ነው። ወላጆቻችን ሲቆጡን፣ ሲመክሩን፣ ሲገስጹን ውስጣቸው ላይ ፍቅር አለ፣ ለእኛ በማሰብ ነው። ግን ያንን የሚያሳዩት በነገርየው ነው፣ በድርጊቱ ነው እንጂ መጀመሪያ ላይ ላይመስለን ይችላል። ወይም እኛ ሲገባን ነው የሚገባን። አንዳንድ ሰውስ በመጀመሪያ በቁልምጫ አፋቸው፣ በጣፋጭ አንደበታቸው፣ በጊስ በምን ያታልሉንና ወስደው ገደል ይጥሉናል። ሰይጣንም እንደዛ ነው። ለዛ ነው እኛ ሰዎች በጣም ለሰይጣን ፈቃዳችንን እየሰጠን እየታለለን ያለ ነው እና አትታለሉ ማለት ነው። ሰይጣን አሽሞንሙኖ አጣፍጦ ሁሉን ነገር ያቀርብልንና መራራ የሆነ ህይወትና ድግስ ያዘጋጅልናል። ስለዚህ እንንቃ። ለስጋዊ ምኞታችን፣ ለስጋዊ ፈቃዳችን፣ ለስጋዊ ነገራችን ደስታ ይሰጠናል። የዘላለም ቤታችንን ግን እያጨለመ እዚህ ምድር ላይ ተስማምተን እዚህ ምድር ላይ ተደስተን ዘላለም ቤታችን ከሚበላሽ እዚህ ምንም ይሁን ግን ለሱ ፈቃዳችንን አንስጥ። የተሸነፈው ሰይጣን ደግሞ ያሸንፈን። ሁሌም በኑራችን እያሸነፍነው እንኖራለን። ጠላትን እየተቋወምን እንኑር። ጠላትን መቃወም በጌታ በኢየሱስ ስም እያለን መገሰጽ ነው። የስ እሱንም ያካትታል። ግንስ በተግባራችን የእሱን ሀሳብ ባለመስማት፣ የእሱን ፈቃድ ባለማድረግ፣ የእሱን ምኞት ባለማከናወን በጌታ በኢየሱስ ስም ከኔ ሂድ እያለን እየገሰጽን መገኘት በሌለብን ቦታ ባለመገኘት፣ እግዚአብሔር ያለንን ነገር በመስማት የእሱን ትእዛዝ ላለማድረግ እምቢ በማለት የትኛውም ውጊያ ከሰይጣን ነው ብዬ ማሰብ ሰው ያለው። ዲፕሬሽን ብትሉ፣ ሱስ ብትሉ፣ ስንፍና ብትሉ፣ ስድብ ብትሉ፣ ጥል ብትሉ ኤቭሪቲንግ ከሰይጣን የተላከ ውጊያ ነው። አንዳንዴ ያንን ነገር የምንዋጋበትና የምንቋቋምበት መንገድ እንደ ሰው ከባድ ነው፣ ግን እግዚአብሔር ጸጋውን እንዲሰጠን እንጸልይ። ሰይጣን እንዴት መሰላችሁ? እናንተ ጎበዝ የሆናችሁበትን መንገድ በዛ መንገድ አይመጣም። ባላሰባችሁበት መንገድ ስትወድቁ ነው ትዝ የሚላችሁ። አሁን ሜቢ በኖርማል ላይፋችሁ ጥንቅቅ ብላችሁ የምትኖሩ ክርስቲያኖች ልትኖሩ ትችላላችሁ። ባልጠበቃችሁበት ሌላ ባህሪ ሰጥቷችሁ ራሳችሁን ታገኙና እንዴት ሆኜ ነው ምንድን ነው ስትሉ የሰይጣን ውጊያ እንደሆነ ይገባችኋል። ሰይጣን ጎበዝ በሆናችሁበት መንገድ ስለማይመጣ በሁሉም አቅጣጫ ተጠንቅቀን መቆም አለብን። ድሮ እኔ ሰይጣንን የማይበት መንገድና አሁን ሰይጣንን የማይበት መንገድ ተቀይሯል። ድሮ ሁሉም ውጊያ የሰይጣን ነው እያላስብም ነበር። አሁን ግን የትኛውም ሁሉም ውጊያ የሰይጣን ነው እያስባለሁ። በቃ በሰው ሆኖ ሊዋጋችሁ ይችላል፣ በሶሻል ሚዲያ ሆኖ ሊዋጋችሁ ይችላል። እናንተ ጎበዝ በሆናችሁበት መንገድ ቴስታ ያደረጋችሁ ባልጠበቃችሁበት መንገድ መጥቶ እናንተን ሊያደግማችሁ፣ ሊጥላችሁ፣ በቤተሰብ ሊሆን እኮ ይችላል፣ በቅርብ ሰው ሊሆን እኮ ይችላል፣ በተለያየ ነገር ያደግማችኋል እና ውጊያውን እንድናውቅ ባልጠበቅንበት ይመጣል። ሁሌ ደግሞ ነቅተን የምንጠብቅ ሰዎች መሆን አለብን። እግዚአብሔር ደግሞ ጸጋውን ይስጠን። የሳምንት የተማርኳትን ላጋራችሁ ብዬ ነው። እወዳችኋለሁ። ሁሌም እንደምለው ክርስቶስ አብልጦ ይወዳችኋል። ይህ አብልጦ የሚወዳችሁን ክርስቶስ ደግሞ በደንብ ተጠጋቡት። እንደው ይሄ ክርስቶስ እውነት የሚባለው ይወዳል ምናምን ብላችሁ አዲስ ስለ ክርስቶስ ብዙ የማታውቁ አዲስ አማኞችን ካላችሁ መጽሐፍ ቅዱስ አንብቡ፣ ሰው ጠይቁ። እውነት ነው ይሄ ነገር ብላችሁ እስቲ ለመጠየቅ ሞክሩ። ሰው ማግኘት የምትፈልጉ በመንፈሳዊ ነገር ደካማ ሆናችሁ ጥሩ ሰዎችን አገናኛችኋለሁ። ኮሜንት ላይ መጻፍ ትችላላችሁ፣ ወይም ቲክቶክ ላይ ኢንቦክስ ማለት ትችላላችሁ። ቲክቶክ በሰዓት ብላችሁ ሰርች ብታደርጉ ታገኙታላችሁ። እናንተስ እዚህ ላይ የምትጨምሩት ሀሳብ ካላችሁ ጨምሩ። ቀጣይ ሳምንት እግዚአብሔር ፈቃድ እንገናኛለን። ተጨማሪ ሀሳብ የተማራችሁት ነገር ወይም የምትጨምሩት ነገር ካለ ኮሜንት ክፍት ነው፣ ጻፉልኝ። ቸር ሰንብቱ። ወዳችኋለሁ። ባይ